ሳምራዊቷ ሴት በጠራራ ፀሐይ ውሃ ልትቀዳ እንስራዋን ይዛ ከጉድጓዱ አጠገብ ተቀምጣለች። በጠዋት ወይም በማታ ውሃ መቅዳት ስትችል ፀሐይ አናት በሚበሳበት በ6 ሰዓት መምጣቱን እንዴት ልትመርጥ ቻለች? ከጎረቤቶቿ ጋር እየተጫወተች አብራ ቀርታ መመለስ አትችልም ነበር? ብቻዋን ለመቅዳት ለምን ፈለገች? ከሰው ፀሐይ ያስመረጣትስ ምንድነው? ዝርዝሩን እሷ ናት የምታውቀው። 5 ባሎች የነበሯትና አሁንም ባሏ ካልሆነ ሰው ጋር የምትኖር ሴት መሆኗም ተጽፏል። ለብዙ ወንዶች ሚስት በሆነች ቁጥር ስለ ራሷ የሚኖራት ግምት እየወረደ መምጣቱ አይቀርም። በተደጋጋሚ ያልሳካ ባላት ትዳር ምክንያት ልቧ እየቆሰለ ተስፋ እየቆረጠች ሁሉን ነገር እየጠላች መምጣቷም አይቀርም። እርሷ ስላልተሳካው ትዳሯና አሁንም ባሏ ካልሆነ ሰው ጋር ስለመኖሯ ሰዎች የሚያወሩት ግን እጅግ ብዙ ነው። የእርሷን ህመም ሳይረዳ እንደ ርካሽ የሚቆጥራት፣ ዝሙተኛ አድርጎ የሚያስባት፣ እድለቢስ አድርጎ የሚፈርጃት፣ በንቀት ባሽሙር ባለ 5 ባሎች አድርጎ የሚነግሯት ሰው አይጠፋም። በግልጥ ባይነግሯትም ባስተያየት ባነጋገር የሚያሳቅቋት አይጠፉም። ስለዚህ ከሰው አፍ ፀሐይ ይሻለኛል ብላ መጣች። ሰዎች በነገር ከሚጠብሱኝ በፀሐይ ብጠበስ ይሻለኛል ብላ በበረሃማው ምድረ በዳ በአጉል ሰዓት እቺ ተስፋ ያጣች ምስኪን ውሃ ልትቀዳ መጣች። ኢየሱስ በሰማርያ ሊያልፍ ግድ ሆነበት። እርግጥ ነው ከይሁዳ ወደ ገሊላ ለመሄድ በሰማርያ ማለፍን መልክዓ ምድሩም ያስገድዳል። ክርስቶስ ግን ግድ የሆነበት መልክዓ ምድሩ ብቻ አልነበረም። የጠፋውን የሰውን ልጅ ሊያድን የመጣው መድኃኒት እርሱ ነውና አንዲትን በፀሐይ የምትለበለብ ነፍስ ፍለጋ ሊሄድ ግድ ሆነበት። ከሰው ሸሽታ ምድረ በዳ የመረጠችውን ተስፋ የቆረጠችን ሴት የአሕዛብ ተስፋ ክርስቶስ ሊፈልጋት ተገኘ። ወደ እርሷ ቀርቦ ውሃ ጠጭኝ አላት። አባ ጊዮርጊስ አንተ የሕይወት ውሃ ስትሆን ከሳምራዊቷ ሴት ውሃ ለመንክ እንዳለ የሕይወት ውሃ ክርስቶስ ውሃ ለመናት። እርሱ የተጠማው ውሃ ሳይሆን የእርሷን ነፍስ ነበረ። እርሷም አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ ውሃ ትለምናለህን አለችው። እንዲህ ነው ነገሩ። የቆሰለች ነፍስ ስለ ዘር ታወራለች። ተስፋ የቆረጠች ነፍስ የዘር ጉዳይ ሲሆን ልሳኗ ይከፈታል። ውሃ ለማጠጣት ዘር መጠየቅን ምን አመጣው? ውሃው አይሁዳዊ ነው ወይንስ ሳምራዊ? ውሃ ጠማኝ የሚል ሁሉ ውሃ ይገባዋል እንጂ ዘሩ አይጠየቅም። እርሷ ግን ጠየቀችው። በእርግጥ እቺ ሳምራዊ ሴት ይህን ጥያቄ ጠየቀችው ክርስቶስ መሆኑን ከማወቋ በፊት ነበር።